አሁን የዚህ ሀገር የመኖሪያ ፍቃድ የለኝም፣ የሌላ ሀገር ዜግነት የለኝም፣ አንድ ሀገር ነው ያለኝ፣ አንድ ፓስፖርት ነው ያለኝ። ስለዚህ ወደዛ ሀገር የመግባት ከተከለከልኩ አሁን ሀገር የለኝም፣ ዜግነት የለኝም ማለት ነው። እና እሱን ለማለት ነው ሄደን እንግዲህ የደረስንበት እዚህ ደረጃ ሆነ። እንዲህ አይነት መንግስት ነው የገጠመን። አንድን ዜጋ በህገወጥ መንገድ ወደ ተወለደበት፣ ወደ አደገበት፣ ወደሚኖርበት አገር እንዳይገባ የሚከለክል መንግስት ነው የገጠመን እና በአሁኑ ወቅት በተግባርም በስሜትም አገር የለሽና ዜግነት የለሽ እንደሆንኩ ነው የሚሰማኝ። ልደቱ ጥያቄውን ያነሳውት ያለ ምክንያት አይደለም። ሰሞኑን ከተለያዩ የአውሮፓና እዚህም የአሜሪካ የሚኖሩ ኢትዮጵያውያን የፖለቲካ ጥገኝነት የጠየቁ አሳይለም የጠየቁ ካንተ ጋር በተያያዘ አንድ ችግር ገጥሟቸዋል። ልደቱ በከፍተኛ ደረጃ በፖለቲካ ውስጥ የሚታወቅ ነው ላለፉት 2-3 ዓመታት። እሱ እንኳን ወደ ሀገር ቤት እገባለሁ ብሎ በጠየቀበት ሁኔታ እናንተ በምን መልኩ ነው ሀገር ቤት መግባት አንችልም ብላችሁ የፖለቲካ ጥገኝነት የምትጠይቁት የሚል ፈተና ገጥሞናል ብለው የፖለቲካ ጥገኝነት ጠያቂዎች ለኛም ለዝግጅት ክፍላችንም እንደዚሁ በስልክም በጽሁፍም መልእክት አድርሰውናል ከዚህም ከአውሮፓም። ስለዚህ ያንተ ወደ ሀገር ቤት አለመግባትን ተከትሎ በአሳይለም ጠያቂዎች ላይ የተፈጠረ ችግር አለ። እዚህ ላይ አስተያየት መስጠት ትችላለህ? ኢንፎርሜሽኑን የመጀመሪያ ነው ካንተ ስሰማው አልሰማሁም። ስለዚህ እውነት ነው ውሸት ነው አላቅም ማለት ነው። ነገር ግን አሁን ካቀረብከው አንፃር አንደኛ እኔ ወደ ሀገሬ የሚሄደው በሰላም ለመኖር እችላለሁ በሚል አይደለም። የፖለቲካ ሰው ነኝ። እንዳውም መንግስት በውሸት ክስ በሽብርተኝነት ፈልገዋለሁ የሚለኝ ሰው ነኝ። ነገር ግን ሄጄ ሊገጥመኝ የሚችለውን የእስርም የሞትም አጠቃላይ ፈተና ለመጋፈጥ ዝግጁ ነኝ ብዬ ነው እንጂ ወደ ሀገር ቤት ሊሄድ ወስኜ የነበረው ሀገር ቤት ሲሄድ ምንም አልሆንም በሚል አይደለም። እና ምናልባት ስርዓቱ ምን ያህል አደገኛ ስርዓት እንደሆነ የሰዎችን መብት የማያከብር መሆኑን የሚያሳይ ነው መጀመሪያም ስገልጽ የነበረው ማለት ነው። ለነገሩ ወደ ሀገር ቤት በዚህ ሁኔታም ሊሄድ ተነስቼ እንዳልሄድ ስከለከል የበለጠ እንዳውም በውጭ ሀገር የሚኖሩ ኢትዮጵያውያን ሀገር ቤት ያለው መንግስት ምን አይነት መንግስት እንደሆነ ሰዎችን በፖለቲካ አመለካከታቸው ዜግነታቸውን እስከ መንጠቅ ድረስ ወደ ሀገራቸው እንዳይገቡ እስከ መከልከል ድረስ የሚደርስ መሆኑን ጥሩ ማሳያ ይሆናል ብዬ ነው የማስበው። እና እኔ እንዳውም የማስበው ጥገኝነት በፖለቲካ ማለት ነው በፖለቲካ ጥገኝነት የሚጠይቁ ሰዎች የኔ ጉዳይ አንድ ጥሩ ማስረጃ ሆኖ መቅረብ የሚችል ነው የሚመስለኝ። ምን አይነት ጨካኝና አምባገነናዊ መንግስት በኢትዮጵያ እንዳለ ትልቅ ማሳያ ሆኖ ያገለግላል የሚል እምነት ነው ያለኝ። በተቃራኒው ነው የማስበው ማለት ነው። ምናልባት ልደቱ ለመረጃው አንዳንዶቹ በቀጥታ አንተንም ለማግኘት ፈልገው ጠይቀውን ነበረ። እንግዲህ ፍርሃት የሚባል ነገር አለ። በአሳይለም ውስጥ ያለፉ ሰዎች በስፋት ያውቁታል። ወደ ሀገር ቤት ለመግባት ፍርሃት የሚለው ነው። እቺ ፍርሃት የሚለው ቃል በደንብ ሊሰመርባት ይገባል። ፍርሃት አለን ነው። አንተ ወደ ሀገር ቤት ለመግባት ምንም ፍርሃት የለህም። እናንተ ላይ ያ ፍርሃት እንዴት መጣ ነው? እንግዲህ አለመፍራት ማለት ችግር የለም ማለት አይደለም መሳይ። አለመፍራት ማለት ችግር አይገጥምም ማለት አይደለም። እንደምታውቀው አንተ አልተገኘህም እንጂ ወደ 12-13 ጋዜጠኞች ሁሉ ጠርቼ ፕሬስ ኮንፈረንስ ሰጥቻለሁ። ኢትዮጵያ ሲሄድ ምን አይነት ችግር ሊገጥመኝ እንደሚችል ከመታሰር ጀምሮ ህይወትን እስከ ማጣት ድረስ የሚደርስ አደጋ ሊደርስብኝ እንደሚችል ሁሉ እያወቅኩ እንደሚሄድ ፕሬስ ኮንፈረንስ ሁሉ ሰጥቻለሁ። እና ይሄ ግልጽ የሆነ በአደባባይ የሚታወቅ ነገር ነው ማለት ነው። ስለዚህ እኔ አልፈራሁም ማለት ኢትዮጵያ ሲሄድ ችግር አይደርስብኝም ማለት አይደለም። የፖለቲካ ሰው ስለሆንኩ ሊደርስብኝ የሚችለውን አፈና፣ ግድያ ሁሉ ለመቀበል ተዘጋጅቼ ነው የሚሄደው። ይህ አይነት ዝግጁነትና ኃላፊነት ግን ሁሉም ዜጋ ሊኖረው አይችልም። እኔ ፖለቲከኛ ስለሆንኩ በፖለቲካ ዋጋ ከፍዬ ለውጥ ማምጣት አለብኝ ብዬ የማምን ሰው ስለሆንኩ ነው። ይሄ ኃላፊነትና ግዴታ የሁሉም ኢትዮጵያዊ ነው ማለት አይደለም። ሌሎች ኢትዮጵያውያኖች ይሄን ዋጋ ለመክፈል ደፍረው ወደ ኢትዮጵያ ለመሄድ ይችላሉ ማለት አይደለም። እኔ የፖለቲካ ሰው ስለሆንኩ ነው። እና ለሁሉም ዜጋ ደፍሮ መሄድ የግድ አስፈላጊ ነው ማለት አይደለም። እና እኔ በደንብ በግልጽ መጀመሪያም ሊደርስብኝ የሚችለውን ነገር በፕሬስ ኮንፈረንስ ሳይቀር ገልጬ ነው ሊሄድ ተዘጋጅቼ የነበረው። እና እኔ ካቀረብከው ጥያቄ አንጻር
በተቃራኒው ነው የማየው። እንደውም አገራቸው መግባት የማይችሉ ሰዎች ተጨማሪ ምክንያት ወይም ተጨማሪ መረጃ ይሆናል የኔ ኬዝ ብዬ ነው የማምነው። እንግዲህ ልደቱ ያው በአሜሪካም ሆነ በአውሮፓ በተለይ እንደናንተ አይነት ስም ያላቸውን ፖለቲከኞች በደንብ ነው የሚከታተሉት፣ ያውቃሉ የእናንተን እንቅስቃሴ። እንደውም አሳይለም የሚጠይቁ ሰዎችንም የእናንተ ስም የተጠቀሰ ሌሎችም የተጠቀሰ ምን ያህል ከፖለቲካው ጋር ቅርበት እንዳላቸው የሚያቀርቡት ኬዝ የሚያቀርቡት ታሪክ እውነተኛ ነው አይደለም የሚለውን የተለያዩ የኢትዮጵያ ፖለቲከኞችን ከተቃዋሚም ከመንግስትም ስም በመጥቀስ ምንድን ነው እያሉ ይጠይቃሉ። እንግዲህ በኢሚግሬሽን የምናውቀው ስለዚህ ከዛ አንጻር ያንተንም ጉዳይ በቅርበት ስምንም የሚያውቁት ይሆናሉ። እነሱ ምክንያት ነው የሚፈልጉት፣ በዋናነት ምክንያት ነው ለመከልከል። በአሁኑ ሰዓት በተለይ ለመከልከል አንድ ምክንያት ብቻ ነው የሚፈልጉትና ሌላ ጠለቅ ብለው ጉዳዩ መመርመር አይፈልጉም። ከዛ አንጻር ችግር ገጥሞናል። ለማንኛውም እንዳልከውም በተቃራኒውም ሊሆን ይችላል። እንደው ልደቱ ለምን አብይ አህመድ አንተ እንዳትገባ የፈለገ ይመስላል? ገልጸው ሊሆን ይችላል። እንደው በግሌም ብዙ ነገሮችን ግራቀኝ ተመለከትኩ። እንደውም አንተ ወደዛ መሄድን ለመጠቀም የሚፈልግ ፖለቲካ የተወሰነ እንቅስቃሴ በአንድም ይሁን በሌላ እንዳታደርግ ስትከለከል ሁሉም በሩን ሲዘጋ አሁንም ሰላማዊ ትግል ማድረግ ይቻላል ብለህ ታምናለህ? አንደኛ የተከለከለው አንድ ሰው ነው። ኢትዮጵያ ውስጥ ያለው ወደ 130 ሚሊዮን ህዝብ ነው። ስለዚህ አንድ ልደቱ ከውጭ ሀገር ወደ ሀገር ውስጥ እንዳይገባ ስለተከለከለ ሰላማዊ ትግል ከዚህ በኋላ አይሰራም ብሎ መደምደም የተሳሳተ ነው የሚሆነው። ስለዚህ ህዝቡ እዛ ነው ያለው፣ ዜጎች እዛ ነው ያሉት። ስለዚህ ሰላማዊ ትግልን ይጠቅማል አይጠቅምም ብሎ ለመወሰን የኔ መከልከል አንድ ትልቅ ምክንያት ሆኖ ሊቀርብ የሚችል አይመስለኝም። ይልቁንስ የሚያሳየው ምንድነው? አገዛዙ ምን ያህል ሰላማዊ ትግልን እንደሚፈራው፣ አገዛዙ ከተቃዋሚው ጎራና ከህብረተሰቡ በላይ የሰላማዊ ትግልን አስፈላጊነት ኃያልነት እንደተረዳና እንደፈራ ነው የሚያሳየው። እና ዜጎችና ተቃዋሚዎች ከዚህ መማር ነው ያለባቸው ምን ያህል ሰላማዊ ትግል አስፈላጊ እንደሆነ፣ ያገዛዙ ደካማ ጎን ሰላማዊ ትግል እንደሆነ፣ ሰላማዊ ትግልን እኛ ከምናውቀው በላይ አገዛዙ ምን ያህል እንደሚያውቀውና እንደሚፈራው ከዚህ መረዳት ነው ያለብን፣ መማር ነው ያለብን ብዬ ነው የማምነው። እና ሰላማዊ ትግልን አይሰራም ብሎ ውሳኔ ላይ ለመድረስ ይሄ ምንም የሚፈይደው ነገር ያለ አይመስለኝም። እንዳውም አስፈላጊነቱን የበለጠ የሚያጎላና የሚያሳይ ነው ብዬ ነው የማምነው። እንደው በምን መልኩ ሊሆን ይችላል? አንተ አንድ በሰላማዊ ትግል አምነ ወደፊት የመጣ የኢትዮጵያ ህዝብማ በተለያየ መልኩ በምን አይነት የትግል ስልት ስርዓቱን መጣል እንዳለበት ወስኖ የሚታገለውም ወደ ትጥቅ የሚገባውን በተለያየ መልኩ እንቅስቃሴ ያደርጋል። አንተ ግን በዚህ ወደ ብዙ ርቀት ሄደሃል። አንተ ነህ ይህንን መምራት ይቻላል፣ መርተን በሰላማዊ ትግል ለውጥ ማምጣት እንችላለን ነው። አንተ በዚህ መልኩ ከጫወታው እንድትወጣ ከተደረግ ሌላው እንዴት ተስፋ ሊያደርግ ይችላል? በእርግጥም በሩ ተዘግቷል ብሎ የበለጠ ተስፋ እንዲቆርጥ ያደርጓል እንጂ ወደ ትግል የበለጠ ወደ ሰላማዊ ትግል እንዲገባ ያደርጓል ብለህ ታምናለህ? በመጀመሪያ ደረጃ ቅድም ያልኩትን ነገር በደንብ መገንዘብ ያስፈልጋል። ለምንድን ነው የተከለከልከው ብለህ ስትጠይቀኝ